እንደው የዛሬን ተባበሪኝ እኔ እናት። እኔ ስንት ነገር ተባብሬሻል ነበር። ይኸውልሽ እትዬ በጣም ተናዷል። እኔ እንደዋሸው ካወቁኝ ያልቅልኛል። በጣም ጥሩ። እኔስ እሱን አይደለም የምፈልገው። ፍቅር እራሱ ደርስ እስኪያቱኝ አሹ ልትረጁ ሞክሪ። ወይ ይቅርታ፣ ሁለት ያሹ አሽቃባጮች ምንም ማድረግ አልችልም። ፍቅር እባክሽ፣ እትዬ በጣም ተናዷል። አሹ እንደዋሻችሁ ካወቁ ደግሞ ከዚህ ቤት ያባሩታል። የዛሬን ብቻ ተባበሪ እባክሽ። እንዳታስቢው፣ እኔም የምፈልገው እሱ ነው። ሶስታችሁንም ከዚህ ማባረር። በቃ ተረጋጋ። ፍቅር አይደለም ተለምና ተሰርባ ራሱ የምትሆን ሰው አይደለችም። ለትዬ ሁሉንም ነገር እናስረዳቸዋለን። አንቺ ተረጋግሽ። ፍቅር ምን እያደረግሽ ነው? ያምሻል እንዴ? ልቀቂኝ እንጂ ዞር በይ ከዚህ ጋር። እገልሻለሁ። ሰሚኛልሽ? ወንድምሽ ከዚህ በኋላ አጠገቤ ቢደርስ ከምድረ ገጽ ነው ማጠፋችሁ። እሺ በቃ እማዬ፣ የሚያደርጉኝን ነገር እኮ ስላላየሽ ነው። ሰማሁ እኮ ልጅ። ደህና ነሽ? ምንም አልልሽም ልጅ። ደህና ነሽ? ለማንኛውም እኔ ምንም የማውቀው ነገር የለም። እማዬ ግን አንቺን በጣም ነው የምወድሽ። ፍቅር ደግሞ እንገናኛለን። ቆይ ማሚ። ፍቅር ምንድነው የተፈጠረው? ከትምህርት ቤት ቀጥታ ወደዚህ መምጣት ሲገባሽ ወደዛ እንዴት ነው ሄድሽው? እማዬ አስገድዶ እየጎተተን ይወሰደኝ። አሹ የት ሄዶ ነው የሚያስገድዱሽ? እማዬ እሱም እኮ የነሱ ተባባሪ ነው። ምንም ሳይረዳኝ ዝም ብሎ እያየኝ ለዳኒ ሰጥቶ ይመጣ። ፍቅር ምን ፈለግሽ አንቺ ደግሞ? እውነት ነው አሹ እንደዛ አደረገ? አዎ እማዬ፣ ለካ እኔን ማንም አይወደኝም። እያለቀስኩ እየለመንኩት ነው ትቶኝ ሄደ። ለእኔ ያለኝ ግን ሌላ ነው። እየዋሸችሽ ነው እማዬ። አሹ አላገኛትም። ጭራሽ ትምህርት ቤት ሲሄድ እሷን አላገኛትም። አይ እሱን ስተዩ። አንቺ መዋሸት ጀመርሽ። አትዋሽለት። የምሬን ነው እማዬ። እሱ ምንም ነገር የሚያውቀው ነገር የለም። በእውነት አላየም። ሩታ ምንድነው ሶስት አይነት ወሬ የምታወሩ? እሱ ራሱ ነግሮኛል። አግኝቻታለሁ፣ አንተ ወደ ቤት ሂድ ብላኛለች ብሏል። መዋሸት ጀመርሽ። ለምንድነው የምትከራከሪለት? አንቺ ከሱ በላይ ታውቂያለሽ አንቺ። አሹ አንቺ ግን አሹ ከቤት ይባረል ምንድነው የምትጠቀም? እረፍት ታገኛለሁ። ጭቅጭቃችሁ፣ ሁሉ ነገራችሁ በጣም ነው ያስጠላኝ። በቤት የመታችሁ እኮ አስጨነቃችሁ። ክፉ ነሽ፣ ጨካኝ። እሺ እሰይ እንኳን ሆንኩ፣ ደግ አደረኩ ሩታ። አንቺ ምንም አይመለከትሽ። አሹ ሲባረር ማዝመ ብያለሁ። ጉድሽንም ዘከዘከልሽ። ዴቭና ባቡሬ ችግር ውስጥ ገብተዋል። ታዲያ የሁለቱም ሚስቶቻቸው በሚባል ደረጃ አንድ ሆስፒታል ውስጥ ዘወትር ሁሌ እዛ ነው የሚያሳልፉት። ዴቭ በራሱ በኩል ለእኔ ትኩረት አልሰጠችኝም። አደይ እዛ ምን እየሰራች እንደሆነ አላቅም። በአንቺ ምክንያት ሰበብ እያደረገች እዛ እንደምትውል ሰምቻለሁ። በመጨረሻ ሰዓት ዴቭ ራሱን መቆጣጠር ያቅተውና ለሊን ሲናገራት ሰምታችኋታል። አንቺ ምንም ያህል እንኳን ብትታመሚ በአንቺ ምክንያት እስካሁን ሰበብ አድርጋ ከኔ የራቀች ነው ያለችው። ምን እየተፈጠረ መሃላችሁም የማውቀው ነገር የለም። አንቺም ምን ደረጃ ላይ እንዳለሽ እንኳን አላውቅም። ነገር ግን አደይ በዚህ መልኩ እኔን ስትርቀኝ አይቼ አላውቅም። በአሁኑ ግን በጣም እየራቀች ነው። ነገሩን ለማስረዳት ብዙ ሞክሬያለሁ፣ አልቻልኩም። ሰበብ እያደረገች ያለችው አንቺን ነው። ስለዚህ ችግሩ ያለው አንቺ ጋር ነውና ይህን ነገር ብታስተካክይ ደስ ይለኛል ይላታል። ለሊ እንደዚህ ስትባል በጣም ነበር የደነገጠችው። ነገሩ ጥፋቱ ሁሉም እኔ ጋር ነው ያለው። የውስጤን ማንም አላወቀልኝምና ያንን እስካላወቁ ድረስ አሁን ድረስ እየተወቀስኩ ያለሁት እኔ ብቻ ነኝ ብላ እንድታስብ አደረጋት። ወደ ቤቷም ገብታ ለብቻዋ ሆና ስታለቅስ እንዳያችኋት ከሆነ ምን ያህል እንደምታሳዝን በዚህ ታውቃላችሁ። አደይ ደግሞ ያው እሷ እንዳሰበችው ባይሆንም ግን በዴቭ በኩል ስታስቡት ምን ያህል እንደሚያናድር ታውቁታላችሁ። አደይ በመጀመሪያ ደረጃ ሊጋቡ ጫፍ በደረሱበት ሰዓት ላይ ስለ ራሳቸው ሕይወት ማውራትና ስለ ራሳቸው ሕይወት ማሰብ ብቻ በሚጠበቅባቸው ሰዓት ላይ አደይ ግን በዚሁ ተቃራኒ አሁን ከለሊ ጋር ሰበብ በማድረግ እዛ ሆስፒታል ውስጥ እየተመላለሰች ነው። ሆስፒታል ውስጥ የሚሰራው ሰውዬ ደግሞ አደይን ወዷታል። ለዛም ነበር በየሰበቡ እንድትመላለስለት የሚፈልገው። ይሄኔ ግን አጋጣሚዎችን እየተጠቀመ አደይ ከለሊ ጋር አንድ ላይ እንዲመላለሱ ካደረጋቸው በኋላ አደይ ያለምንም መታከት ነበር አብራ ስትመላለስ የነበረው። ይህንን ነገር የጠረጠረው ዴቭ ደግሞ ነገሩን በእርጋታ አደይን ይጠይቃታል። አደይ ደግሞ እንደመለሰችለት ከሆነ ለሊ አሁን ትልቅ ችግር ውስጥ ስለሆነች እሷ ጋር መንከባከብና አንዳንድ የሚያስፈልጓትን ነገሮች እኔ ብቻ ስለማደርግላት ያ ነው ምክንያቴ ብላ ትነግረዋለች። አደይ ይህንን ነገር ይስማማበታል። ስለዚህ በቀጣዩ ጊዜ ይስተካከላል ብሎ ቢያስብም ግን ነገሩ እየባሰ ይመጣል። እንደውም አሁን የተናደደበት ኬዝ ያኔ ለሊ ብቻዋን ከዛ ሆስፒታል ስትወጣ አደይ ግን እዛው እንደቀረች ሲያውቅ
ዴቭ በጣም ይናደዳል። ለዛም ነበረ ዴቭ ለሊን በጣም የተናገራትና ልትናደድ የቻለችው። ያ ምን ያህል እንዳስለቀሳትም ጭምር አይታችኋል። ከዛም በኋላ ከዚህ አደይ ትመጣለች። አደይ ከመጣች በኋላ ከዴቭ ጋር አንድ ላይ ቁጭ ብለው ሲያወሩ ነገሩን ለሷ ቢያስረዳትም ግን ገና ቀጣይ ምን እንደሚጠብቃት አታውቁም። አደይ እዛ ሆስፒታል ውስጥ እያለች ያው ሰውየው እዚህ ህሙማንን መርዳትና የተለያዩ እኛ የምናግዛቸው አዛውንቶች አሉ፣ እነሱን የሚያግዙን ሰዎች እንፈልጋለን፣ ምናልባት በዚህ ሁኔታ ላይ የምትተባበሩን ከሆነ ብሎ አደይን ይጠይቃታል። አደይ ደግሞ የምርም አድርገው እውነትም አዛውንቶችንና እነዚህ አቅመ ደካሞችን ማገዝ ከሆነ ችግር የለውም እንሰራለን ትላለች። ስለዚህ ከዚህ በኋላ ድራማው ይቀየራል። አደይ ቀን በቀንና ውሏን እንዳለ እዛ ሆስፒታል ውስጥ የምታደርግ ይሆናል። ዴቭ ደግሞ ከዛ በቃ እስከ መጨረሻው ድረስ በጣም የሚናደድና ጭራሽ ጨርቁን ጥሎ የሚያብድበት ነገር ይፈጠራል ማለት ነው። ሌላው ወደ እነ ዴቭ ቤተሰቡ ውስጥ ስንሄድ ፍቅር እንደጠፋች ታውቃላችሁ። ፍቅር በመሃል እንደ ድንገት ብላ የጠፋችበት ምክንያት መጀመሪያውኑ እዛ ውጪ ጎረምሶች እንደሚያስቸግሯት ስለምታውቅ ያንን ነገር ለቤተሰቦቿ ተናግራ ነበረ። እናትየውም ደግሞ አዝናላት አሹ አብሯት እንዲሄድና ማንም ሰው ሳይነካት እንደምትመለስ ቃል ገብታትላት አሹን አብራት ልካታለች። ስትመለስ ታዲያ ይኸው አፍቃሪዋ የተባለው ልጅ በጉልበት ይወስዳታል። ይሄ ሁሉ ሲደረግና አሹ አብሯት ነበረ። አሹ በራሱ በኩል ያሰበው ነገር ቢኖር እሱ ስለሚወዳት ምንም አይጎዳትም ብዬ ነው ልቅቂያት መመጣው ብሎ ያው ብዙም ሳይታገላቸው ጥሏት ይመጣል። ወደ ቤት ከገባ በኋላ ግን እሷ ሳይታሰበው ብዙ ሰዓት ትቆያለች። እንደዛም ሆኖ አሁን አሹ እየተጨነቀ ይመጣል። እዛ ቤት ውስጥ መዋሸቱ ሳያንሰው መጀመሪያውኑ ሲዋሽ የነበረው ያው እኔ እዛ በሆነም ግን እሷ ሂድልኝ ብላ ነው፣ አንተ ሂድና እኔ ቀስ ብዬ እመጣለሁ ስላለችኝ ነው ጥያት የመጣሁት ብሎ ላው ይዋሻል ማለት ነው። እዛ ቤት ውስጥ ይህንን ውሸት ያቀረበው እንዳይቆጣ በሚል ሁኔታ ላይ ነበረ። እየመሸ ይመጣል። ይህንን ሁሉ ጭንቀቱን ለሩታና እዛው ላለችው ለሚወዳት ሮሚ ይነግራታል። ሁለቱ ግን አንድ ላይ ሆኑና ፍቅር ስትመጣ ማሳመን እንዳለባቸው ይነጋገራሉ። ፍቅር ግን መጀመሪያውኑ የእነሱ ጠላት ነበረች። እንደውም ይህን ነገር ስትሰማ ትደሰታለች። ያው አሁን ላይ አሹን ምን ብላ ማስወጣት እንደምትፈልግ ባታውቅም ግን ይሄ አንዱ ሰበብ ሆኖላት ተገኝቷል። ወዲያው ወደዛ ቤት ውስጥ ተመልሳ እንደገባች ይለምኗታል። እባክሽ እንዳትናገሪ አሹን እኔ ራሴ ነኝ ሂድ ያልኩት በይና ተናገሪለት፣ አለበዚያ ታባርረዋለች። እሱ ከዚህ በፊት ላንቺ ብዙ ውለታ ውሎልሻል ትባላለች። ፍቅር ግን በተቃራኒው ደስ እያላት እንደውም ይህንን ነገር በደስታ ነው የምናገረው፣ እሱ እንዲባረርልኝ እናንተም ደግሞ ተራችሁን ጠብቃችሁ ከዚህ ቤት እንድትወጡልኝ ነው የምፈልገው። አሁን ሄጄ ቶሎ ብዬ ልንገራት ብላ ትሮጣለች። አሹን በራሱ በኩል ይለምናታል። ብዙ ነገር አድርጌልሻለሁ፣ መጥፎ እንደሆንሽ ብታቂም ግን ያንን ሁሉ ትቼልሽ ለአንቺ ብዙ ነገር እያደረግኩ ነበረ። አሁን ደግሞ ውለታውና ተራው ያንቺ ነው፣ ይህንን ብቻ ተባበሪኝ ይላታል። እሷ ግን እንዳሰበችውም እምቢ ብላ ነገሩን ሄዳ ለእናቷ ትናገራለች። አሹም ቢሆን ጥለኸኝ አትሂድ እያልኩት ነው ጥሎኝ የመጣው ብላ ትናገራለች። ሩታ ደግሞ ቀደም ብላ ትመጣና እየዋሸች ነው፣ እሷ እንደዚህ አላደርገችም። ሩታ ምንም አይነት ነገር እንኳን ይህን ብትናገርም አንቺ ውሸታም፣ ራሱ አሹ ነግሮኛል እዛ እንደነበረና ወዲያው ጥሏት እንደመጣ። አሁን ደግሞ አንቺ ለሱ ደርበሽ ተዋሻለሽ። እዚህ ቤት ያላችሁን ነገር ከዚህ በኋላ ታቆማላችሁ። ፍቅርን ማንም ሰው እሷን መጥላት የለበትም ብላ እናትየው በጣም ትናደድና ከቁጥጥር ውጭ ትሆናለች። ይሄ ሁሉ ነገር ተበላሸ ማለት ነው። ቀጣይ ክፍል ላይ ምን ይፈጠር ይመስላችኋል? አቀራረቤ ከተመቻችሁና ቪዲዮውን እስካሁን ድረስ እያያችሁኝ አብራችሁን ከቆያችሁ የራሳችሁን ሐሳብ ኮሜንት ላይ ያስቀመጣችሁልኝ በቅርቡ የኔን ቻናል ሞኔታይዝ ማድረግ እንችላለን ማለት ነው። በጣም ከልብ እናመሰግናለን።